ኦኬ ሰላም የዩቲዩብ ቤተሰብ እንዴት ናችሁ? አለን እኔ በጣም ደህና ነኝ። እንዴት አላችሁ? እንግዲህ ዛሬ ስለ ቴሎ አፕ አንዳንድ ነገር ስለ ታስኮች አብረን እናያለን። በተለይ ቴሎ አፕን ያልጀመራችሁ አሁኑኑ ጀምሩ። ይሄን ቪዲዮ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ሰብስክራይብ እያረጋችሁ ይሄ ቪዲዮ ቫይራል ሲሆን ላልደረሳቸው ሰዎች ይህ መረጃ ላይ የሌላቸው ሰዎች በጣም ወሳኝ ስለሆነ ቪዲዮን ላይክ ሼር እያረጋችሁ እንድትጀምሩት በአክብሮት ጠይቃለሁ። ስለ ቴሎ አፕ እንግዲህ ብዙም ትንሽ ጊዜ ነው ከጀመረ። ስለዚህ አሁንም ያልጀመራችሁ አረፈደም፣ አሁኑኑ ጀምሩ። ሊንክ እዚህ ጋር የሆስትም የኤጀንትም ሊንክ እዚህ ዲስክሪፕሽን ላይ እና ኮሜንት ላይ ዩቲዩብ ላይ አስቀምጥላችኋለሁ። እየገባችሁ በዛ እያወረዳችሁ ተቀላቀሉን። የቴሌግራም አድራሻ እዚሁ ላይ አስቀምጣለሁ። ስለዚህ ሁላችሁም ኑ አብረን እንስራ፣ አብረን እንደግ ለማለት ወዳለው። በቅድሚያ እንግዲህ ይህ ፕላትፎርም በጣም ብዙ ነገሩ በጣም ደስ የሚል ነገር አለው እና በተለይ ለስራ አጦች በጣም ምርጥ የሆነ ፕላትፎርም ነው። ሁላችሁም ኑ አብረን እንስራ። ሊንኩን እንግዲህ እንዳልኳችሁ አስቀምጥላችኋለሁ ከዲስክሪፕሽን ቦክስ ውስጥ፣ እንደገና ደግሞ ኮሜንት ላይ አስቀምጥላችኋለሁ። በሆስትም በኤጀንትም ሊንክ በሁለቱም በፈለጋችሁ ዳውንሎድ እያረጋችሁ ኑ ተቀላቀሉን። ቴሌግራም አድራሻ እዚሁ አስቀምጣለሁ ስክሪን ላይ። ስለዚህ ሁላችሁም የገባችሁ ተቀላቀሉን፣ አብረን እንስራ ለማለት ወዳለሁ። እንግዲህ ፕላትፎርሙን ስከፍተው ልክ እንደዚህ አይነት ፊውቸር ነው የሚያመጣው። በሶስት ኦፕሽን ያስመርጠናል። ሳይን ኢን ዊዝ ጎግል የሚል አለ፣ ሳይን ኢን ዊዝ ኢሜል የሚል አለ፣ ሳይን ኢን ዊዝ አካውንት የሚል አለ። ስለዚህ እኔ ሪኮመንድ ማረጋችሁ ሳይን ዊዝ ጎግል የሚል ነው። እኔ ኦልሬዲ ስለከፈትኩት ሌላ ስቴፕ አይወስድብኝም። በቀጥታ እኔ በኢሜል እመርጣለሁ ልክ እንደዚህ። ነገር ግን እናንተ አዲስ ስትሆኑ ግን የምትሞሉት ፎርም አለ መጀመሪያ ላይ ማለት ነው። ያ ምንድነው? ልክ በኢሜል ስትገቡ በጉግል መርጣችሁ መጀመሪያ ፕሮፋይላችሁን ታስገባላችሁ። ከዛ ስማችሁን፣ ከዛ አገር ያስመርጣችሁ፣ እሱን ትሞላላችሁ። ከዛ በኋላ ጾታ፣ እድሜ እሱን ከሞላችሁ በኋላ ልክ እንደዚህ ከታች እንደምታዩት በዚህ ልክ ያመጣላችኋል ማለት ነው። ስለዚህ እዚች ጋር አንዳንድ ታስኮችን ኦኬ ልክ እንደዚህ ስከፍቱ እንደዚህ አይነት ኦፕሽን እንደዚህ አይነት ፊውቸር ያመጣልና ፕላትፎርሙ። ከዛ ከታች ይኸው እዚህ ጋር ሆም የሚል አለ፣ ሜሴጅ የሚል አለ፣ ሚ የሚል አለ። ልክ ምን ታረጋላችሁ? መጀመሪያ ልክ ሚ የምትለዋን ትነካላችሁ እዚች ጋር ማለት ነው። ልክ ሚ የምትለዋን ስትነኳት እንደዚህ ያመጣላችኋል። እኔ ኤጀንት ስለሆንኩ እዚህ ጋር ሶስት ነገር የሚያመጣል። ልዩ የሚያደርገው ኮይንሲለር የሚለው ነው ልዩ የሚያደርገን። ሌሎቹ ፊውቸሮች ይመጣሉ። ያው ፕላትፎርሙ አንዳንድ አፕዴት የሚሆኑ ነገሮች አሉት። እሱን ደግሞ ቀስ እያለ በሂደት የሚስተካከል ይሆናል። ከዛ ምን ታረጋላችሁ? እዚህ ጋር አዳዲሶች ሆስት ሴንተር የሚለውን ትነኩና እዚህ ጋር በማስር እንዳላችሁ እዚህ ጋር ያሳያችኋል። ከስር ከላይ ማለት ነው እዚች ጋር ዩኒካውን ሄኖክ አበሻ ነው የሚለው። ኦልሬዲ ኤጀንት ስለሆንኩ የራሴን ነው የሚያመጣልኝ። አዲስ ስትሆኑ ግን የጋበዛችሁ ሰው በሊንኩ ከገባችሁ ከመዘገባችሁ በስሩ የሰውየው የጋበዛችሁ ሰውዬ ስም እዚህ ጋር የኤጀንት ስም እዚህ ጋር ያመጣላችኋል። ነገር ግን በሱ በማንም ስር ካልተመዘገባችሁ ምን ይላል? ጆይን ኤጀንት ፕሮግራም የሚል ይመጣል። ስለዚህ ያችን ትነኩና የኤጀንታችሁን ሊንክ የላከላችሁን ሰው አይዲ ተጠይቁና እዚህ ጋር ታስገባላችሁ። ጆይን ኤጀንት ፕሮግራም ነው ክሊክ አድርጋችሁ እሱን አይዲ ታስገቡና ጆይን ትሉታላችሁ ማለት ነው። ነገር ግን ከዛ ውጪ ግን ሰዎች በውስጥ ሊንክ ቢልክላችሁ አፕሩቭ ማለት የለባችሁ። የላከላችሁ ሰው እሱ የሚላችሁን መከተል መቻል አለባችሁ። አለበለዚያ የማትፈልጉት ሰው ውስጥ ሳታውቁ ትገባላችሁ ማለት። ብዙ ጊዜ እንደዚህ አይነት ክፍተቶች እየተስተዋሉ ስለሆነ ይችን በጥንቃቄ ማስተዋል እንዳለባችሁ ላስገነዝብ እወዳለሁ ማለት ነው።
ከዛ ሜሴጅ ደግሞ እዚች ጋር የተለያዩ ፊቸሮች ሜሴጅ የምንጻጻፍበት ነው። እዚህ ጋር ለምሳሌ እንደምታዩት ይሄ ሜሴጅ የምንጻጻፍበት ኦፕሽን ነው። እዚህ ጋር ሆም የሚለው ስትነኩ ልክ እንደዚህ አይነት ኦፕሽን ያመጣልናል። እዚህ ጋር እንደምታዩት ብዙ አበሻዎች ወጥረው እየሰሩ ነው። እንግዲህ እኛም በደንብ እንደምንሰራበት በጣም ሙሉ ተስፋ አለኝ። ሌላ እዚህ ጋር ኢንቪቴሽን ሪዋርድ የሚላል እዚህ ጋር እቺ ኢንቫይት ሪዋርድ ቦስት የሚላል አርን አፕ ቱ $70 ፐር ዴይ ይላል። በቀን እስከ $7 የምናገኝበት የኢንቪቴሽን ኦፕሽናል ቱል ፕላትፎርም ይሄ ጋር በጣም ብዙ ሰው ተጠቃሚ እየሆነ ነው። ይሄ በጣም የሚገርማችሁ ነገር ሰዎች በሊንክ ጋብዛቸዋቸው በእናንተ ስር ተተመዘገቡ አሻራ ከሰጡ በኋላ ቢሰሩም ባይሰሩም ፕላትፎርሙ ወዲያውኑ በየቀኑ እስከ $7 ይሰጣቸዋል። እስከ $7 ይሰጣቸዋል። እስኪ እንየው። ሎክ እዚህ ጋር ሩሉን ማየት እንችላለን። እኔ አሁን ኦሬዲ 34 በሊንክ ገብተው በስሬ ተመዝግበው ኦልሞስት ወደ $10 ሰጥቶኛል። $10 7 ቀን ባልሞላ ውስጥ እንግዲህ አሁን ከዚህ በላይ በጣም ብዙ ሰው በመዘግብ በጣም ብዙ $1 እንደሚሰጠኝ እዚህ ጋር በቀላሉ መገንዘብ እንችላለን ማለት ነው። ሉክ እዚህ ጋር እንደምታዩት ማለት ነው። ሌላው ህጉን እንመልከት። እዚህ ጋር የኮሽን ምልክቷን እናይና እቺን ህጓን እናያታለን። ይሄው እዚህ ጋር የተለያዩ ሩሉ እዚህ ጋር ለማንበብ ትችላላችሁ። ከስር እነኝን ማየት እንችላለን። ለምሳሌ 5 ሰው ስንጋብዝ 30,000 ፖይንት በቀጥታ ይሰጠናል። 20 ሰው ስንጋብዝ 100,000 ፖይንት፣ 50 ሰው ስንጋብዝ 250,000 ፖይንት፣ 100 ሰው ስንጋብዝ 600,000 ፖይንት፣ 200 ሰው ስንጋብዝ 1,200,000 ፖይንት፣ 1,000 ስንጋብዝ ግን 7 ሚሊዮን ወይም ደግሞ $7 በቀጥታ ይሰጠናል ማለት ነው። ይሄ ፕላትፎርም እጅግ የሚያስደምም ፕላትፎርም ነው። በተለይ ኢንቪቴሽኑ በጣም ይገርማል። ያው የኤጀንት ኮሚሽን ደግሞ ያው ከ4 ነው የሚጀምረው። በጣም ማነው ከ8 ነው የሚጀምረው። ከሌላው የሚለይበት ከ8% ነው የሚጀምረው። ሌላው ደግሞ እዚህ ጋር ኤጀንት ኮሚሽን ላይ ስንመለከት ለምሳሌ ሌሎች ፕላትፎርም ላይ ኤጀንት ሌቭላችን በስራችን ካለው ሰው እኩል እንኳን ቢሆን አይሰጠንም፣ ኮሚሽን ያስብልን። ሲኒዲ ጨምርልናል እንጂ ኮሚሽን ያስብልን። እዚህ ፕላትፎርም ላይ ግን ያስብልናል፣ ኮሚሽን ያስብልናል። እንደገና ደግሞ መጨረሻው ሱፐር ሌቭል ነው። እዚህ ጋር ሱፐር ሌቭል ላይ ስንደርስ መጨረሻ ነው ሌላ ፕላትፎርም ላይ። ነገር ግን እዚህ ሱፐር ፕላስ ብሎ 1% ኮሚሽን ያስብልናል ፕላትፎርሙ ማለት ነው። እዚህ ጋር ሌላው እዚህ ጋር ወደ ራሳችን ፓርቲ ስንገባ እቺ የማይክ ምልክቷን እንነካለን። እቺ የማይክ ምልክቷን ነክተን ነው የምንገባው። ልክ እንደዚህ ስንነካው እንደዚህ አይነት ያመጣልና ማለት ይሄ የኔ ቤት ነው። እዚህ ጋር እንደ ቁጥር ተቀምጠን ታስካችን መስራት እንችላለን ማለት ነው። ሌላው እዚህ ጋር ሚውስ ገብተን ታስካችን ለማየት ቻት ታስክ የምትላለች እዚህ ጋር ማለት ነው። እሱን ስንነካት እዚህ ጋር ታስካችን እንደዚህ ያመጣልና ማለት ነው። ይሄ ሌብላችን ባደገ ቁጥር በቀን የምናገኘው የፖይንት መጠን እያደገ ይሄዳል። አሁን ለምሳሌ እኔ ሲኒዲን አሳድጌዋለሁ ወደ በቀን ከ7 ቀን በኋላ 60,000 ፖይንት ነው የሚሰጠኝ። ለምን? ያው ከሲኒዲን ስላሳደግኩ ነው። እዚህ ጋር ወርቃማ ወንበር ስንቀመጥ ለአንድ ሰዓት 30,000 ፖይንት ይሰጠናል። እዚህ ጋር ቲኮይን በጊፍት መልክ ሰዎች ሲጋንበስ ያደርጉ 100 ሲደርስ 1,000 ፖይንት ይጨምርልናል። እዚህ ጋር 3 ሰው ፎሎ ሲያደርገን 1,000 ይጨምርልናል። በአጠቃላይ አሁን ከረንት ባለው 65,000 ፖይንት ይሰጠኛል ማለት ነው። እዚህ ጋር ደግሞ እዚህ ጋር ማየት ያለባችሁ ኮይን ላይ ስትሄዱ ደግሞ ቲኮይኗ ኮንስታንት ነች። በየቀኑ 10 ደቂቃ ስትቀመጡ 1,000 ፖይንት ይሰጣችኋል። ከዚህ የት ጋር የሚደምረው? እዚህ ጋር ይሁንላችሁ፣ እዚች ጋር የሚደምርላችሁ ቲኮይን ባላት ልክ 200,000 በ200,000 ሲሆን 200,000 ኮይን በቀጥታ ይሰጣችኋል ማለት ነው። እዚህ ጋር ደግሞ ጊፍት ስትላላኩ ኮይን ስገዙ ምናምን ይሄ ጋር የሚሰጣችሁ ኮይን አለ ተጨማሪ። እዚህ ጋር ጌም ስትጫወቱ የሚሰጣችሁ ኮይን አለ ማለት ነው። ይሄን ቪዲዮ ቫይራል እንዲወጣ ላይክ፣ ሰብስክራይብ
ማድረጋችሁን እንዳዘነጉ። ሌላው ከኛ ጋር መስራት የምትፈልጉ ከስር ዲስክሪፕሽን ቦክስ ላይ እና ኮሜንት ስር ላይ የሆስት ሊንክ እና የኤጀንት ሊንክ አስቀምጥላችኋለሁ። ለዛሬ ፕላትፎርም አንዳንድ ታስኮች ዙሪያ ካወራን ምናልባት ጥያቄ ካለ በጥያቄያችሁ መሰረት ቪዲዮ የምሰራ ይሆናል። ሌላው ስለ ኤክስቼንጅ እና እንደዚሁም ደግሞ ዊዝድሮ አደራረግ በሌላ ፓርት ይዤላችሁ ይመጣ ይሆናል። ለዛሬ በቀናል። መልካም ቆይታ ይሆንላችሁ። ባይ ባይ።